በፍጹም ጥሬ ስጋ ጋር መጠጋት ወይም ምንም አይነት ጥሬ ስጋ መቅመስ የሌለባቸው ሰዎች ለሁሉም አይመከርም፣ ግን ፍጹም መንካት የሌለባቸው ሰዎች እነማን ናቸው? እርጉዞች፣ ፕሬግናንት ማዘር፣ ህፃናቶች ወይም ልጆች ቸልድረን and ትልልቅ እናቶች፣ አባቶች እድሜያቸው 65 እና ከዛ በላይ የሆኑ እናት ወይም አባት ኤልደርሊ ማለት ነው። እና ደግሞ ከፍተኛ የሆነ የጉበት ችግር የነበረበት ሰው፣ ክሮኒክ ሊቨር ዲዚዝ የነበረበት ሰው በፍጹም ጥሬ ስጋ መንካት የለበትም ይለናል ዓለም አቀፍ የጤና ድርጅት። ምክንያቱም በሌላ ቪዲዮ ላይ የጠቀስኩት አደገኛ ችግር እነሱ ላይ ሲሆን የባሰ ነው የሚሆነው። የመሞት አደጋው ይብሳል እነሱ ላይ።